ሰላም ይብዛላችሁ የተወደዳችሁ ተመልካቾቻችን ይህ ጄኤምኤም ቲቪ ነው። ከጄኤምኤም ቲቪ መንፈሳዊ ክንውኖች፣ ሀገራዊ ጉዳዮችና ዓለም አቀፋዊ ክንውኖችን ወደ እናንተ የምናደርስበት የመረጃ ሰዓታችን ላይ እንገኛለን። ከመረጃዎቹ ጋር ቢኒያም ሱፋ አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ሰላም ለምድራችን በሚል መሪ ሐሳብ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ቀጠና 2 አጥቢያ የካቲት 27 ቀን 2014 ዓ.ም ከ9 ሰዓት ተኩል ጀምሮ የመዝሙር ኮንሰርት ተዘጋጅቷል። በእለቱ ስለ ምድራችን በአንድነት በጌታ ፊት ጸሎት የሚቀርብ ሲሆን መጋቢ ዳንኤል አምደ ሚካኤል በዝማሬ አገልግሎቱ የሚያገለግል ይሆናል። የካቲት 27 ቀን ከ9 ሰዓት ተኩል ጀምሮ በሙሉ ወንጌል አማኞች ቤተክርስቲያን ቀጠና 2 አጥቢያ ቅዱሳን ሁሉ በአንድነት በዝማሬ ጌታ እንድናመልክና በጸሎት በእግዚአብሔር ፊት እንድንቀርብ መልእክት አስተላልፈዋል። ስታርሊንክ ፋውንዴሽን የኢትዮጵያ ሃይማኖት ተቋማት ጉባኤ በሀገር አቀፍ ደረጃ በሰላም ግንባታና ግጭት አፈታት ዙሪያ ለሚያከናውነው ተግባር የሚውል ከ13 ሚሊዮን ብር በላይ ድጋፍ አደረገ። የኢትዮጵያ ሃይማኖት ተቋማት ጉባኤ እንደ አውሮፓውያን አቆጣጠር በ2022 እና በ2023 በኢትዮጵያ በተለያዩ ክልሎች ሊሰራው ያሰበውን የሰላም ግንባታ፣ የግጭት አፈታትና የህዝብ ለህዝብ ግንኙነት የሚያጠናክር የበጀት ድጋፍ እንደተደረገለት የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ታጋይ ታደለ ገልጸዋል። ጉባኤው የበጀት ድጋፍ ያገኘው መቀመጫውን በአሜሪካ የዩታ ግዛት ካደረገው ስታርሊንክ ፋውንዴሽን ከተባለ ግብረሰናይ ድርጅት መሆኑን ነው የተገለጸው። ጉባኤው እቅዱን ለመፈጸም የሀብት ማፈላለጊያ የፕሮጀክት ፕሮፖዛል በማዘጋጀት ለፋውንዴሽኑ የላከ ሲሆን ፋውንዴሽኑም ፕሮጀክቱን በመቀበል የበጀት ድጋፍ ለማድረግ ፈቅዷል። በዚህ መሰረት ጉባኤውና ፋውንዴሽኑ የድጋፍ ስምምነት ፊርማ በአሜሪካ የዩታ ግዛት አከናውነዋል። ፋውንዴሽኑ ከዚህ በፊት ለጉባኤው ልዩ ልዩ ድጋፎች ሲያደርግ የነበረ ሲሆን በቅርቡም ለጉባኤው ተሽከርካሪ ድጋፍ ማድረጉን ተገልጿል። መረጃውን ከኢዜአ ያገኘ ነው። በፓሪስ የሚገኘው የኢትዮጵያ ኤምባሲ ከተለያዩ የሃይማኖት ተቋማት መሪዎች ጋር ምክክር አድርጓል። በውይይቱም የሃይማኖት ተቋማትና ተከታዮቻቸው ሀገራዊ አንድነትን በመደገፍና በማጠናከር በሰው ሰራሽና በተፈጥሮ አደጋዎች ጉዳት የደረሰባቸውን ወገኖች ከማገዝ አንጻር በሚኖራቸው ሚና ላይ ምክክር ተደርጓል። በዚህ ወቅትም በሀገራዊ አንድነትና የልማት ጉዳዮች ላይ ተቀራርቦ ለመስራት ስምምነት ላይ መደረሱን ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያመለክታል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አራተኛ ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ ሕልፈተ ዓለም የተሰማውን ሐዘን እየገለጸ ለመላው የኦርቶዶክስ እምነት ተከታዮችና ቤተሰቦች መጽናናትን ይመኛል ሲል በማህበራዊ ትስስር ገጹ ገልጿል። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ከጄኤምኤም ቲቪ የሚተላለፈውን መረጃዎቻችንን ነው። አሁን ደግሞ ወደ ሀገራዊ ክንውኖች እናልፋለን። አብራችሁን ቆዩ። ጠንካራ ክትትል የሚደረግባቸውና በሪፎርም ስራ የታገዙ የመንግስት የልማት ድርጅቶች በየዘርፋቸው ውጤታማ መሆን ጀምረዋል ሲሉ የገንዘብ ሚኒስቴሩ አቶ አህመድ ሺዴ አስታወቁ። ጠንካራ ሪፎርም ስራና ክትትል በሚደረጉ የመንግስት የልማት ድርጅቶች ትርፋማና ውጤታማ መሆን ጀምረዋል። ባለፉት 3 ዓመት የሪፎርም ስራዎች መከናወን ከጀመረ አንስቶ ሁሉም የልማት ድርጅቶች በአንድ አደረጃጀት መመራት ጀምረዋል። በዚህም የተቋማቱ ቦርድ አደረጃጀትና አሰራር እንዲስተካከል ጥረት ተደርጓል ብለዋል። እንደ አቶ አህመድ ገለጻ የእያንዳንዱ የልማት ድርጅት ከሀገራዊ ሪፎርም ጋር በተገናኘ አቅደው እንዲሰሩ በመደረጉ ጥሩ ውጤት ተገኝቷል። ውጤቱን በተመለከተ ገንዘብ ሚኒስቴር ከመንግስት የልማት ድርጅት ይዞታና አስተዳደር ጋር በመሆን በየ3 ወሩ ዝርዝር ግምገማዎች እያደረገ ነው። እያንዳንዱ የልማት ተቋማት በግልጽ ሪፖርት አፈጻጸሙን እያሳየ ይገመገማል ማለታቸውን ከኢትዮጵያ ፕሬስ ድርጅት ያገኘነው መረጃ ያመለክታል። በዓለም ባንክ ቀጠናዊ የዲጂታል ትስስር ፕሮጀክት ውስጥ ኢትዮጵያ እንድትካተት ከስምምነት ተደረሰ። በዓለም ባንክ የአይሲቲ ፖሊሲ መሪ ዶክተር ቲም ኬሊ የተመራው ቡድን በኢትዮጵያ በዲጂታል ፋውንዴሽን ፕሮጀክት ስር የሚተገበሩ ስራዎች ያሉበትን ደረጃ እየገመገመ መሆኑ ተገልጿል። የባንኩ አይሲቲ ፖሊሲ መሪና የኢትዮጵያ የዲጂታል ፋውንዴሽን ፕሮጀክት የሚከታተሉት ዶክተር ቲም ኬሊ ፕሮጀክቶቹ በተያዘላቸው በጀትና የጊዜ ሰሌዳ መሰረት ሊከናወኑ እንደሚገባ ምክረ ሀሳባቸውን ሰጥተዋል። ሱዳን፣ ደቡብ ሱዳንና ሶማሊያ ተጠቃሚ ለማድረግ የዓለም ባንክ በሚደገፈው ቀጠናዊ የዲጂታል ፕሮጀክት ውስጥ ኢትዮጵያ መካተት እንደምትችልም ተናግረዋል። በዚህም ወቅት የዲጂታል ፋውንዴሽን ፕሮጀክት የኢትዮጵያ የዲጂታል ትራንስፎርሜሽን አጀንዳ አንዱ የማስፈጸሚያ ስልት አድርገን እየሰራን ነው ሲሉ የኢኖቬሽንና ቴክኖሎጂ ሚኒስቴር ዴኤታ ሁሪያ አሊ ገልጸዋል። ኢትዮጵያ በቀጠናዊ የዲጂታል ትስስር ፕሮጀክት ድጋፍ ውስጥ በመካተቷ ያመሰገኑት ሚኒስትር ዴኤታዋ የዲጂታል ኢኮኖሚ ለመገንባት ለሚደረገው ጥረት ተጨማሪ አቅም የሚፈጥር መሆኑን ነው የተናገሩት። የኢትዮጵያ የዲጂታል ፋውንዴሽን ፕሮጀክት በኢኖቬሽንና ቴክኖሎጂ ሚኒስቴር የሚመራ ሲሆን በስሩ በተለያዩ ተቋማት የሚተገበሩ ስራዎች እየተከናወኑ መሆኑን ጠቅሰዋል። መረጃውን ከኤፍቢሲ ያገኘ ነው። የኢትዮጵያ አየር መንገድ እጅግ ዘመናዊና በጣም ግዙፍ የሆኑ 5 777-8 የጭነት አውሮፕላኖችን ለመግዛት ከቦይንግ ኩባንያ ጋር የመስማሚያ ሰነድ ተፈራረመ። ባልደረባችን አና ምክረ ተጨማሪ አላት። የአንድ አውሮፕላን ዋጋ $400 ሚሊዮን ገደማ የሚሸጥ ሲሆን የመጫን አቅሙ ከጃምቦ ጄት ቦይንግ 747-400 እኩል ነው። ነገር ግን
ከ30% ያነሰ ነዳጅ እንደሚወስድ ተገልጿል። በአንድ ጉዞ ከ118 ቶን በላይ የሚጭን ሲሆን ከ8100 ኪሎ ሜትር በላይ መብረር ይችላል። ቦይንግ ይህን አውሮፕላን ይፋ ያደረገው ከወር በፊት ሲሆን እንደ ኢትዮጵያ አየር መንገድ ላሉ ቋሚ ደንበኞቹ ለሽያጭ ቅድሚያ ሰጥቷል ተብሏል። ይህ አውሮፕላን ለመግዛት አየር መንገዱ ከአፍሪካ የቀረበ የመጀመሪያው ተቋም ሆኗል። የኢትዮጵያ አየር መንገድ ይህ አውሮፕላን ሲረከብ ካሉት አውሮፕላኖች ሁሉ ግዙፉ ይሆናል ተብሏል። ቦይንግ 77-8 በጣም ግዙፍ ከመሆኑ የተነሳ አንዳንድ አየር ማረፊያዎች ሊያስተናግዱ አይችሉም። ስለዚህ የክንፉ ጫፍ እንዲታጠፍ ሆኖ ተሰርቷል። አሁን ላይ አየር መንገዱ 977 የቀድሞ ሞዴል የጭነት አውሮፕላኖች አሉት። አዲሶቹ ሲመጡ አየር መንገዱ እንዲሁም የኢትዮጵያ የበለጠ አቪዬሽን ማዕከል ያደርጋል ተብሎ ይጠበቃል። መረጃውን ከኢትዮጵያ አየር መንገድ ማህበራዊ ትስስር ገጽ አገኘ ነው። ከባህር ማዶ በዩክሬን አቅራቢያ የሚገኙ አብያተ ክርስቲያናት በራቸውን ከፍተው ከአካባቢያቸው የሚሰደዱ ማህበረሰብ እያስተናገዱ መሆኑን ክርስቲያን ፖስት ዘገበ። ራሽያ ዩክሬንን በወረረችበት በዚህ በ7 ቀናት ውስጥ ብቻ ወደ 1 ሚሊዮን የሚጠጋ ህዝብ ከሀገሩ እንደተሰደደ የተባበሩት መንግስታት የስደተኞች ጉዳይ ያስታወቀ ሲሆን ከነዚህም ስደተኞች ብዙሃኑ አብያተ ክርስቲያናት ተቀብለው ማስተናገዳቸው በጣም አስደሳችና እንደ መጽሐፍ ቅዱስ ትምህርትም የጌታ የኢየሱስ ክርስቶስ ትምህርት መተግበራቸው ለሌሎችም አስተማሪና ምሳሌ መሆኑን መግለጽ እንወዳለን። በተያያዘ ከዩክሬን በጦርነቱ ምክንያት እየተሰደዱ ያሉ ጥቁር አፍሪካውያን ከፍተኛ የዘር መድሎ እየደረሰባቸው መሆኑን ክርስቲያን ሳይንስ ሞኒተር እና ቢቢሲ እየዘገቡ ይገኛሉ። ሩሲያ በዩክሬን ላይ ጦርነት መክፈቷን ተከትሎ 1 ሚሊዮን ሰዎች ዩክሬን ለቀው ወደ ጎረቤት ሀገር ሸሽተዋል። ከዩክሬን ዜጎች በተጨማሪም በሀገሪቱ ውስጥ የሚገኙ በርካታ አፍሪካውያን ተማሪዎችም ከጦርነቱ ለመራቅ በባቡርና በመኪና ወደ ድንበር አካባቢዎች ለመሄድ ጥረት ቢያደርጉም በቆዳ ቀለማቸው ምክንያት መድሎ እንደገጠማቸው ይናገራሉ። ቢቢሲ ላይ የቀረበችው ጥቁር አፍሪካዊት እንደተናገረችው ከጦርነቱ በምንሸሽበት ጊዜ አውቶቡስ እንኳን ቀርቦ ነጮችን ሲጭን ጥቁሮችን እየመረጠ አንጭንም በማለቱ በእግራችን ድንበር አቋርጠን ለመጓዝ ተገደናል ማለቷን ከቢቢሲ ያገኘነው መረጃ ያመላክታል። ተመልካቾቻችን ለዛሬ ያደረግናቸው መረጃዎች እስካሁኖቹ ናቸው። መረጃዎቹን ተስፋዬ ካሳሁን ያዘጋጀላችሁ ሲሆን እኔ ቢኒያም ሱፋ ወደ እናንተ አቅርቤያችኋለሁ። ማንኛውም አይነት መንፈሳዊ ክንውን የሚዲያ ሽፋን ማግኘት የሚፈልጉ አካላት ስክሪናችን ላይ በሚገኘው ስልክ አድራሻችን እኛም ማግኘት የሚችሉ መሆኑን እንገልጽላችኋለን። ከቀሪ የጄኤምኤም ቲቪ ፕሮግራሞች ጋር መልካም ቆይታ። ሰላም።